ሰላም እንዴት ናችሁ? ፋርማሲ ህይወት ነኝ ከህይወት ፋርማሲ። ዛሬ የምነግራችሁ ማይግሬን እየተመላለሰ ካስቸገረን ቤት ውስጥ የምናደርጋቸው 5 ዋና ዋና ጥንቃቄዎች እነግራችኋለሁ። እስከመጨረሻው አብራችሁን ሁኑ። አንደኛውና ዋነኛው ህመሙ የሚቀሰቅስብንን ነገር ለይቶ ማወቅ ነው። ለምሳሌ ምግብ ሊሆን ይችላል፣ የማይመቸን ምግብን በማስወገድ ሌላ መጥፎ ሽታ ካለ ከሱም በመራቅ እነዚህ ማይግሬን የሚመላለስ እድሉን መቀነስ እንችላለን ማለት ነው። ሌላ የእንቅልፍ ሰዓትን መጠበቅ። ብዙ ጊዜ አንድ ጊዜ ቀድመን አንድ ጊዜ ደግሞ ሌት ሆነን የምንተኛ ከሆነ ይህም ለማይግሬን ተጋላጭ ያደርገናል። ስለዚህ እሱን በመጠበቅ ህመም መቀነስ እንችላለን ማለት ነው። ሌላ የምግብ ሰዓታችን መጠበቅ፣ እሱም ራብም አንደኛው ኮዝ ሊሆን ስለሚችል የምግብ ሰዓትን መጠበቅ፣ ሌላ በቂ ውሃ መጠጣት እና የመጨረሻው ደግሞ ጭንቀትን መቀነስ ነው። ምክንያቱም ጭንቀት ዋነኛው ኮዝ ስለሆነ ጭንቀትን በመቀነስ ህመሙን ድግግሞሽ መቀነስ እንችላለን ማለት ነው። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር ያድርጉ። ቤተሰብ ይሁኑኝ።